የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በወቅታዊ ጉዳዮች ዙሪያ ከትላንት በስቲያ ጋዜጣዊ መግለጫ ሰጥተዋል። ጋዜጣዊ መግለጫው ላይም ያለመኖሪያና ስራ ፈቃድ በሳውዲ አረቢያ የሚኖሩ ኢትዮጵያውያን በተሰጣቸው የጊዜ ገደብ ውስጥ እንዲወጡ ለማድረግ መንግስት እያደረገ ስላለው ተጨባጭ ጥረት በአገሪቱ አንዳንድ አካባቢዎች ያጋጠመውን ድርቅ በመከላከሉ በኩል እየተሰራ ያለውን ስራ ከ10ኛ ክፍል ብሔራዊ ፈተናና ከ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ጋር ተያይዞ የኢንተርኔት መቋረጥና ሌሎች ወቅታዊ ጉዳዮች ላይ ያተኮሩ ጥያቄዎች ከጋዜጠኞች ለሚኒስትር ዶክተር ነገሪ ሌንጮ ቀርቦላቸው ምላሽ ሰጥተዋል። ድሬቲዩብ ሚዲያም የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ከጋዜጠኞች ለቀረቡላቸው መጠይቅ የሰጡትን ምላሽ እንድትከታተሉት በአክብሮት ይጋብዛል። በአጠቃላይ የተቋረጠ ሳይሆን በከፊል አንዳንድ ተቋማት ኢንተርኔት ያላገኙበት ሁኔታ አለ። ነገር ግን ትኩረት የተደረገበት የማህበራዊ ሚዲያ ላይ ነበር። እንግዲህ ዛሬም ኢንተርኔት እየተጠቀማችሁበት ይመስለኛል። ምናልባት ለ2-3 ቀናት በከፊል ተቋርጦ ነበር። አንዳንድ ተቋማት ግን ተጠቀሙበት ነበር ማለት ነው። ዋናው ምክንያት አዲሱ ትውልድ የሀገር ተረካቢ የሆኑት አመቱን ሙሉ አንድ አመት ብቻም አይደለም ለአመታት ስለፉበት የነበረው አሁን ፈተና በመፈተን ውጤታቸውን ለማግኘት የሚጥሩበት በጉጉት የሚጠብቁበት ጊዜ ነው። ዘመን ያመጣው ለመልካም ነገርም ለአሉታዊም ክፍት የሆነው ማህበራዊ ሚዲያ ባለፈው አመት እንደምናውቀው ከዛም በኋላ ደግሞ የሐሰት አሉባልታዎችን እየነዙ ህዝብን ሲያደናግሩ እንደነበረ በተለይም ደግሞ ወላጆችና ተማሪዎቻችን ሲያደናግሩ እንደነበረ ይታወሳል። ስለዚህ አሁን ጥያቄው መንግስት ኢንተርኔት መዝጋቱ ሳይሆን ለዜጋው ተጠያቂነት ኃላፊነት ስላለበት ለነዚህ ልጆች ሲባል ተረጋግቶ ምንም ስነልቦናዊ ጫና ሳይደርስባቸው ትኩረታቸውን በጥናታቸው ላይ ብቻ አድርጎ ፈተናቸውን እንዲፈተኑ ለማድረግ ነው ይሄ ውሳኔ የተወሰነው ማለት ነው። ስለዚህ የደረሰውን ማጉላላት ደግሞ መንግስት በትክክል ስለምረዳው የመጀመሪያው ፈተና የ10ኛው ክፍል እንዳለቀ ቶሎ እንዲከፈት ተደርጓል። አሁንም ደግሞ የ12ኛ ክፍል ፈተና ከዛሬ ጀምሮ ከ28 እስከ ሰኔ 1 ከግንቦት 28 እስከ ሰኔ 1 ይሰጣል። በዚሁ ምክንያት የማህበራዊ ሚዲያ ላይ ይሄ ለተወሰነ ጊዜ እንዲቋረጥ የተደረገው የፈተና ጊዜ የሚፈተኑት ናቸው የሚያውቁት። ስለዚህ የኢንተርኔት መቋረጥ ምንም መጉላላት አያደርስም ብለን አላሰብንም፣ ይታወቃል። ነገር ግን ጉዳቱን አመዛዝነን አይተን ትውልድ መጎዳት ስለሌለበት ይሄ ውሳኔ ተወስኗል ማለት ነው። ሌላ ትርጉም የለውም። የሀገር ከውጪ ኢትዮጵያ አዲስ አበባ ውስጥ ያሉት እና በአጠቃላይ ደግሞ በኢትዮጵያ ያሉት የውጪ ተቋማት በአጠቃላይ ሌሎችም ተቋማት የመንግስት ተቋማትም ጭምር በዚህ ጉዳይ መጉላላት እንደሚደርስባቸው ይታወቃል። እኩል እናያለን ማለት ነው። ይሄ ተፈልጎ ግን አይደለም። ምክንያቱ ግልጽ ስለሆነ በዚሁ ብንረዳው ጥሩ ነው። ምናልባት ከፈተናው ጋር በተያያዘ ፈተናው የ10ኛ ክፍል ፈተና በጥሩ ሁኔታ በሰላማዊ መንገድ ተጠናቋል። እንዲሁም ደግሞ የ12ኛ ክፍል ፈተና ዛሬ የተጀመረው ያለምንም እክል ተማሪዎቻችን መምህራኖቻችንም እንዲሁም ወላጆች ያለምንም ችግር ተማሪዎቻችን ፈተናውን እንዲፈተኑ እየተደረገ ነው የሚገኘው ማለት ነው። ይሄ ደግሞ ትልቅ ትርጉም አለው። ምክንያቱም ሀገር ልታድግ የሚችለው ጥራት ያለው ትምህርት ያገኙ ዜጎች ማንነታቸውን ደግሞ በእንደዚህ አይነት ፈተናና በትክክል ማንነታቸውን በሚገልጹ ምዘናዎች ሲያልፉ ስለሆነ ትኩረታችን ዛሬ የሚደርስበትን መጉላላት እያየን ለነገ ግን ያለውን እንድምታ በማየት ነው ማለት ነው። እስካሁን በጥሩ ሂደት ነው እየሄደ ያለው። ባለፈው አመት ከተፈጠረው ችግር ጋር እየተያያዘ
ምናልባት የዘንድሮ ፈተና በዚህ ጉዳይ ይሰረቃል ተብሎም አይደለም። ይሄ የኢንተርኔት መዘጋት አንዳንድ አካላት ፈተና እንዳይሰረቅ ነው ያሉበት ምክንያት አለ። ይሄ አይደለም ዋናው። በማህበራዊ ሚዲያ የሚሰራጩ የውሸት ወሬዎች እንዲሁ ምንም ሳይፈጠር ምንም ሳይሆን ሆን ብሎ ስነልቦናዊ ጫና ለማድረግ የሚፈልጉ አካላት ያንን እድል እንዳያገኙት ነው እንጂ በዚህ ስጋት አይደለም። ምክንያቱም አስፈላጊው ዝግጅት ተደርጎ ነው ይሄ ፈተና የተዘጋጀው። ምንም ስጋት አልነበረም በዚህ መልክ ማለት ነው። የአምናውን በተመለከተ አስፈላጊው ስራ ተሰርቷል። የተጠያቂ መሆን ያለበት አካል በትክክል በሚመለከተው ካል የሚገለጽበት ጊዜ ስላለ ያንን ጠብቀን መረጃውን ብናገኝ የተሻለ ነው የሚመስለው። ለወደፊት ግን እንደዚህ አይነት ችግር እንዳይፈጠር አሁንም ደግሞ ዘንድሮም እንዳልተፈጠረ አስፈላጊው ጥንቃቄ ይደረጋል ማለት ነው። ሀገራችን የመልካም አስተዳደር ጉዳይ አሁን ላይ የተሻለ ደረጃ ላይ ይገኛል ተብሎ የሚታሰብ ነበረ። ግን የሚታየው ያን የሚመሰክር አይነት ነገሮች አይደሉም። ምክንያቱም ከመንግስት ተቋማትም እየወጡ ያሉ መረጃዎችም በቅርቡ የዋና ኦዲተር መስሪያ ቤት ይፋ ያደረገው ነገር ነበረ። ኦዲት በሚደረግበት ደረጃ ላይ ከአመት አመት አስተያየት መስጠት የሚቻልባቸው ተቋማት አስቸጋሪነታቸው መብዛት ወይም መጨመር ማየሉን ሲናገር ነበረ። ይህ ደግሞ ኦዲት ያልተደረጉ ብሮችም ወይም ደግሞ ማስደረጉ ተቋማትን ቁጥር እየጨመረ ነው ያለው። የጥልቅ ተሃድሶ ውስጥ አለንበት በሚባልበት አጋጣሚ ይሄ መንግስት እንዴት ይመለከተዋል? አንደኛው ነገር። ሁለተኛው በቅርቡ እንግዲህ ሰብአዊ መብት ኮሚሽን ይፋ ያደረገው የተለያዩ መረጃዎች ነበሩ። በወቅቱ የጥፋት ኃይል ተብለው በተለያዩ ቦታዎች የማረሚያ ሂደት ሲወስዱ የነበሩ ዜጎች ነበሩ። ለነዛ ዜጎች ደግሞ በዋነኝነት የመንግስት ኃላፊዎች እንዲሁም የፖሊስ አካላትም ተጠያቂዎች ናቸው ሲል ነበርና ዜጎች በተሳሳተ መልኩም ቢሆን መብትን ለማስከበር ባነሱ ጥያቄ ላይ ወደ አልሆነ ቦታ ገብተው ወደ ማረፊያ ቤቷ ገብተው ድጋሜ የስነ ልቦና ጫናም ተደርጎ ወጥተዋል። በሌላ በኩል ደግሞ እነዚህ በሰብአዊ መብት ኮሚሽን በኩል ደግሞ ይፋ የተደረጉ የመንግስት አካላት ተጠያቂ ናቸው የተባሉት ደግሞ አንድም ተጠያቂ የሆኑ ምናልባት ይፋ የተደረጉ የሉምና አንዳንድም በመልካም አስተዳደር ተብለው ከቦታቸው የተነሱ የመልካም አስተዳደር ሰብሳቢ መሆኑ የተቀመጡ የመንግስት አመራሮችም አሉ እና በዚህ ላይ የተወሰደው እርምጃ ምንድን ነው? አሁን ባለን መረጃ ከዜጎቻችንም በምናገኘው መረጃ በራሳችን በተለያዩ ተቋማት በሚካሄዱት ጥናቶች ከጊዜ ወደ ጊዜ እየተሻሻለ ነው የሚለው ነው። እንደ ምሳሌ የቀረበው አንደኛ የዚህ የኦዲት ጉዳይ በትክክል የዋና ኦዲተር ነፃነት ተሰጥቶት ያለማንም ጣልቃ ገብነት አስፈላጊ ምርመራ እንዲያካሂድ ተደርጎ ሪፖርቱም ደግሞ በግልጽ ለፓርላማ እንዲቀርብ ተደርጓል ማለት ነው። ይህ ሂደት አንድ የሚያመላክት ነገር አለ። አንደኛ የትኛውም ተቋም ሳይታለፍ ምርመራ ተደርጎበት የምርመራ ውጤቱ ደግሞ ያለምንም ጣልቃ ገብነት እንዲቀርብ መደረጉ ለህዝብ እንዲቀርብ መደረጉ ከዛ ቀጥሎ የሚመጣ ተጠያቂነት እንዳለ ያመለክታል። ታዲያ ተጠያቂነቱ የት አለ ለሚባለው አሁን መረጃ ሊሰጣቸው ይችላል። አንደኛ አሁን በዚህ ሳምንት ማለት ነው ተለይቶ የቀረቡ የመንግስትን የህዝብን ገንዘብ ያጎደሉ መንግስት ባስቀመጠው ይህንን ኃላፊነት በተሰጠው አካል ምርመራ እንዲደረግባቸው ኦልሬዲ የተላለፈበት ሁኔታ አለ። ያ ማለት የፌደራል ፖሊስ ኮሚሽን እንዲሁም ደግሞ የፌደራል አቃቤ ህግ ኃላፊነት ተሰጥቶት የተለዩ አካላት በሪፖርቱ መሰረት ማለት ነው እንዲሁ የሚታለፍ ሳይሆን ተጠያቂ መሆን ያለባቸው አካላት ተጠያቂ እንደሆኑ ህጋዊ ምርመራ ተደርጎባቸው በሂደት የምናየው ይሆናል። ይህ እርምጃ ግን እንዲወሰድ ተደርጓል ማለት ነው። እንዲሁም ደግሞ ከሰብአዊ መብት ኮሚሽን አኳያ ባለፈው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ምርመራ በማካሄድ በሁከቱ ጊዜ ዜጎቻችን ላይ የጸጥታ አካል ጭምር የደረሰ ጉዳት ነበረ።
የሞት የአካል ጉዳት ነበረ፣ ንብረት የወደመበት ሁኔታ ነበረ። ይህንን በማጣራት ምርመራ ማድረግና ማጣራት ሪፖርት ማድረግ ብቻ ሳይሆን አስፈላጊ እርምጃ ህጋዊ እርምጃ እንዲወሰድ የሰጠው ግብረ መልስ አመላካች የሆነ የእርምጃ ወይ ደግሞ የመፍትሄ ሀሳብ ሰጥቶ ነበር። ይሄንንም ደግሞ ፓርላማው አጽድቆት ነበር። ይሄንን መሰረት በማድረግ አሁን በተለይ የሚመለከታቸው ክልሎች የኦሮሚያ፣ አማራና ደቡብ የፌደራል ተቋማት እነዚህ ጉዳዮችን መከታተል የሚያስፈልጋቸው በተለይም ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን በኮሚሽነሮች የሚመራ ቡድን ወደ ክልሎቹ እንዲሄዱ ተደርጎ አሁን ምርመራ በማድረግ ምን እርምጃ ተወሰደ፣ ምክንያቱም በተሰጠው አቅጣጫ መወሰድ አለበት በተባለው እርምጃ ህጋዊ እርምጃ ተወስዷል ወይ አልተወሰደም የሚለውን ጥናት አካሂደው አሁን ጥናታቸውን ጨርሰው ሪፖርት ምናልባት ከ10 ቀን በኋላ ለፓርላማ የሚቀርብበት ሁኔታ አለ። ያኔ ይፋ ይደረጋል ማለት ነው። ምንም እርምጃ አልተወሰደም ማለት ሳይሆን እርምጃዎች እየተወሰዱ ነው። ማንም ከህግ በላይ ሊሆን ስለማይችል ስልጣንን በአግባብ ኃይልን በአግባብ የተጠቀሙ አካላት ካሉ እንዲሁም ጉዳት ያደረሱ አካላት በሪፖርቱ መሰረት በተሰጠው ሀሳብ መሰረት እርምጃዎች እየተወሰዱ መሆናቸውን የሚያጣራ ቡድን ስራውን እየሰራ ነው ማለት ነው። ባለፈው የተባበሩት መንግስታት የሰብአዊ መብት ኮሚሽን ዋና ዳይሬክተር ኢትዮጵያ ተገኝቶ ነበር። አንዳንድ የአፍሪካ ሀገራት እንደዚህ አይነት ችግሮች የሰብአዊ መብት ጥሰት በሚደረግበት ጊዜ ያጠናሉ እንጂ የተወሰደውን እርምጃ ወይ ደግሞ ያፈጻጸም ሁኔታውን አይገመግምም። ኢትዮጵያ ግን ይሄንን ስርዓት ትከተላለች። ሪፖርት ማድረግ ብቻ አይደለም፣ እርምጃ ተወስዷል ወይ አልተወሰደም የሚለውም እየተከታተሉ ይሄንን አፈጻጸማቸውን ተከታትሎ ለተከበረው ፓርላማ የሚያቀርቡበት ሁኔታ አለ ማለት ነው። ይሄንን ያደነቁበት ሁኔታ አለ። ስለዚህ ውጤቱን አብረን ነው የምናየው። ምናልባት እንዲሁ መረጃ ሳይኖረን በመልካም አስተዳደር ችግር እንዲሁም ደግሞ በአፈጻጸም ጉድለትም በተለያዩ የመልካም አስተዳደር ችግሮችን በመፍጠር ከኃላፊነት የተነሱ የሉም ብለን ብንደበድብ ትክክል አይመስልም። ምክንያቱም በመቶዎች የሚቆጠሩ ከየክልሉ ማለት ነው ከፌደራል ተቋማት አዲስ አበባም ጭምር አንዳንድ የሚዲያ ተቋማት ሲዘግቡ ነበር። ይሄ ደግሞ ቀጣይነት ያለው ነው። ህዝቡ መብቱ ሲጣስ እንዲሁ ዝም ብሎ የሚያይበት ዘመን ውስጥ አይደለም ያለ ነው። ስለዚህ አንደኛ ሚዲያ ያለውን ሁኔታ በእውነት ላይ የተመሰረተ መረጃ ሊሰጡ ይገባል እንጂ እንዲሁ በስሜት ላይ ብቻ በሌለ መረጃ ላይ ብቻ ተመስርተን ትክክለኛ ያልሆነ መረጃ መስጠት የለብንም። ዜጎችን በተመለከተ ከኢትዮጵያ ቁጥር በላይ ዜጎች ያሏቸው እንደነ ፊሊፒንስና ፓኪስታን ያሉ ዜጎቻቸውን የአየር ትራንስፖርት እያካሄዱ እየወሰዷቸው ነው። የኢትዮጵያ አየር መንገድ ሳምንታዊ በረራውን 21 ጨምሮ 42 ከማድረሱ በተለየ የዋጋ ቅናሽም ሆነ ሌሎች ነገሮችን አልተናገረምና መምጣት ቢፈልጉና የአቅም ጉዳይ ቢያጡ ከ800 እስከ 1000 የሳውዲ ሪያል ነው ለአየር አንድ ጉዞና የሚጠየቀው ምንድን ነው የሚደረገው? ዜጎች መምጣት ፈልገው አቅም ቢያጡ ምን ያመቻቸው ነገር አለ? ሁለተኛ ነገር ደግሞ የሳውዲ መንግስትና የኢትዮጵያ መንግስት የስራ ስምምነት አሁን ስለተፈራረሙ ቢመጡ ተመልሰው ለመሄድ ስጋት የለባቸው አሻራ ስለማይሰጡ። ነገር ግን ይዘው ከሚመጡት የተለያዩ ችግሮች አንጻር እዛው ያሉትን ህጋዊ ለማድረግ ለምን አልተሞከረም? በዚህ መንገድ የተነጋገረው ነገር የለም። መንግስት እዛው ያሉትን ምክንያቱም ባህል ለምደዋል፣ ቋንቋ ለምደዋል፣ ሀገር ለምደዋል እና የተለያዩ ነገሮች ስለለመድ እነሱ ህጋዊ ወደ ማድረጉ መነጋገር አልተቻለም። ምናልባት ሲመጡ ለመክፈል አቅም የሌላቸው ምንድነው የሚደረግላቸው? ይሄ ጥያቄ ቀደም ሲል በተለይ ሀገራዊ ብሔራዊ ከስደት አስመላሽ ግብረ ኃይሉ እንዲሁም ደግሞ የውጭ ጉዳይ ሚኒስትር ይሄ ችግር ቀደም ብሎ ተረድቶ እንግዲህ አሁን ዝርዝር መረጃው ባይኖርም
መክፈል ስላልቻሉ የሚቀሩበት ምክንያት አይኖርም ማለት ነው። መንግስት ይህንን በተመለከተ መንግስትና ሌሎች አካላት ሌሎች ድጋፍ ማድረግ የሚፈልጉ አካላትም ጭምር ድጋፍ ተደርጎላቸው ወደ ሀገራቸው የሚመልሱበት ሁኔታ እንዳለ መረዳት ይቻላል። ሌላው የቁጥራቸውን በተመለከተ እስካሁን ድረስ ቀርቦ የተመዘገቡትን ቅድም እንደገለጽኩት ነው። ነገር ግን ዴታ ወይ ደግሞ ትክክለኛ መረጃ ምን ያህል ይሆናሉ በግምት እናንተም ከምትጽፉትና ሌሎችም ከመናገሩት ውጪ ይሄ እንደ ቤት ቆጠራ ተደርጎ ሳይንሳዊ በሆነ መንገድ የተለየበት ሁኔታ የለም። በግምት ግን ይነገራል። ስለዚህ ያንን ግምት ደግሞ መናገር ትክክለኛ የመረጃ ስጣት ስለማይሆን ያንን ብናልፈው ጥሩ ይሆናል ማለት ነው። ነገር ግን ለምንድነው ህጋዊ ማድረግ እዛው ገወጥ ወይ ደግሞ ህጋዊ ሰነድ የሌላቸውን መኖሪያ ፈቃድ የሌላቸውን ህጋዊ ማድረግ ያልተፈለገው? ይሄ የኛ ውሳኔ አይደለም። ምክንያቱም የሳውዲ አረቢያ መንግስት ኢትዮጵያውያን ብቻ ሳይሆኑ ሌሎችም ከሀገር እንዲወጡ ወስነዋል። ስለዚህ እነዚህ እዚሁ ቢቀሩ ይሻላል፣ ሌሎቹ ደግሞ መመለስ አለባቸው ብለን የመወሰን እና የመለየት ሂደቱ ውስጥ መግባት የሚቻል አይደለም። ለሌሎችም ሀገር ይሄ እድል አልተሰጠም ማለት ነው። ስለዚህ ወደ ሀገር ከተመለሱ በኋላ ተመልሶ መሄድ የሚችሉበት ሁኔታ ተመቻችቶ ብቃቱ ያላቸው ተመልሶ የሚሄዱበት ሁኔታ ይፈጠራል ማለት ነው። ስለዚህ ህጉን በመከተል ወደ ሀገራቸው ተመልሶ እድላቸውን ቢሞክሩ ነው የሚሻለው የምለውን ብንይዝ ጥሩ ነው የሚሆነው ማለት ነው።